ሰላም እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ከተለያዩ ዩኒቨርሲቲዎች የተውጣጡ የሎጂክ የትሩ ፎልስ ጥያቄዎችን የፍሬሽማን ኮርስ ሎጂክ ኤንድ ክሪቲካል ቲንኪንግ ይዘንላችሁ መጥተናል። በእርግጠኝነት እነዚህን ጥያቄ ሰርታችሁ ትሩ ፎልስ ላይ እንደማትሸወዱ ልናረጋግጥላችሁ እንወዳለን። ስለዚህ እነዚህን 20 የሚድ ጥያቄዎች በዛሬው ቪዲዮ እንመለከታለን ማለት ነው። እንግዲህ እነዚህን ጥያቄዎች መጀመሪያ መልሳቸውን ከማየታችሁ በፊት የራሳችሁ መልስ አስቀምጡ። ቪዲዮን ፖዝ ማድረግ ትችላላችሁ። ፈጥኖ መልስ የሚያመጣባችሁ ከሆነ እኛ መልሱን ብቻ ሳይሆን ማብራሪያውን ጭምር በዚህ ቪዲዮ ይዘንላችሁ መጠናል ማለት ነው። ለትሩ ፎልስ ብቻ ሳይሆን ለዳሽ ጥያቄዎች እንዲሁም ለምርጫ ጥያቄዎች ጭምር ያገለግላችኋል ይሄ ቪዲዮ። አሁን ቀጥታ ወደ ዛሬው ቪዲዮአችን አልፋለሁ ማለት ነው። የመጀመሪያው የትሩ ፎልስ ጥያቄ ኢን ፊሎሶፊ አስኪንግ ክሪቲካል ኩዌስችንስ ኢዝ ሞር ኢምፖርታንት ዛን ፕሮቫይዲንግ አንሰርስ ቱ ዘ ኩዌስችንስ አስክድ። እንግዲህ እንደነገርኳችሁ መልሶቻቸውን ከማየታችሁ በፊት በመጀመሪያ ጥያቄዎችን እናንተ መሞከር እንዳትረሱ እና የመጀመሪያው ጥያቄያችን ምንድነው የሚለው ፊሎሶፊ ላይ ክሪቲካል የሆኑ ጥያቄዎችን መጠየቅ መልሶቻቸውን ፕሮቫይድ ከማድረግ ወይም ደግሞ መልሶቻቸውን ከመስጠት ይልቅ የበለጠ አስፈላጊ ነው ይላል። ፊሎሶፊ ማለት ምንድነው? ክሪቲካል የሆኑ ጥያቄዎችን መጠየቅ ደግሞ የተለያዩ አሳብሽኖችን ኤክስፖዝ ማድረግ ጥያቄዎችን ዲፕሊ አንደርስታንድ ማድረግ ነው እና ዋና የፊሎሶፊ ጎል ለተጠየቀው ጥያቄ አንሰር ፕሮቫይድ ማድረግ ሳይሆን ልክ ጥያቄው ላይ እንደተቀመጠው ክሪቲካል የሆኑ ኩዌስችኖችን መጠየቅና የተለያዩ አሳብሽኖችን ኤክስፖዝ ማድረግ ነው ማለት ነው። ስለዚህ የጥያቄው መልስ ትሩ ይሆናል። ኤክስፕላኔሽኑን እዚሁ ስክሪኑ ላይ ያስቀምጥላችኋለሁ። ወደ ሁለተኛው ጥያቄያችን እናልፋለን። ፊሎሶፊ ኤንድ ሪሊጅን ቫሪ ኢን ዳት ዘ ኤርሊየር አናላይዝስ ላይፍስ ኢሹ ኦን ኤ ሎጂካል ቤዚስ ዋይል ዘ ላተር ኤግዛማይንስ ላይፍስ ኩዌስችንስ ቤዝድ ኦን ዘ ሱፐርናቹራል ዲቲ ይላል ማለት ነው። እንግዲህ ወደ ሁለተኛው ጥያቄያችን አልፈናል። አሁን ይሄ የሁለተኛው ጥያቄ ስለ ፊሎሶፊ እና ስለ ሪሊጅን ነው እያወራ ያለው። ስለዚህ ፊሎሶፊ ምንድነው ነው የሚለን። እንደምታዩት ዘ ኤርሊየር አናላይዝስ ላይፍስ ኢሹ ኦን ኤ ሎጂካል ቤዚስ ዋይል ዘ ላተር ኤግዛማይንስ ላተር የሚለው እዚህ ጋር ሪሊጅን ነው ማለት ነው። ኤግዛማይንስ ላይፍስ ኩዌስችንስ ቤዝድ ኦን ሱፐርናቹራል ዲቲ ዘ አንሰር ኢዝ ትሩ። የሆነበት ምክንያት እንግዲህ ፊሎሶፊ ስለምንድን ነው የሚያጠና ወይም ደግሞ ፎከስ የሚያደርገው ስለ ሎጂክ፣ ስለ ሪዝን፣ ኤቪደንስ እና ክሪቲካል አናላይሲስ ቱ አንደርስታንድ ፋንዳሜንታል ኩዌስችንስ ነው። ሪሊጅን ደግሞ ምንድነው? ታይፒካሊ ሪላይስ ኦን ፌዝ ሪቪሌሽን፣ የተለያዩ ስለ አውቶሪቲም ሊያጠና ይችላል አንዳንዴ ኢንቮልቪንግ ኤ ሱፐር ናቹራል ዲቲ ማለት ነው። ስለዚህ ኩዌስችኑም ልክ እንደዛ ነው የሚለው ዘ አንሰር ኢዝ ትሩ። በነገራችን ላይ እነዚህ ጥያቄዎች ከተለያዩ ዩኒቨርሲቲዎች የተውጣጡ ጥያቄዎች ናቸው እና እነዚህን ጥያቄዎች ሰራችሁ ማለት የእናንተንም ጥያቄ መስራታችሁ ቻንስ በጣም ነው የሚጨምረው እና ደግሞ ተመርጠው የወጡ ጥያቄዎች ናቸው። በደንብ አድርጋችሁ ጥያቄዎችን ለመስራት እና ለመሞከር መጣር መቻል አለባችሁ ማለት ነው። ወደ ሶስተኛው ጥያቄያችን ስናልፍ ፊሎሶፊካል ዊዝደም ኢዝ ዘ ዊዝደም ኦፍ ዘ ኤክስፐርትስ ኦር ቴክኒካል ስኪልስ ኦፍ ፕሮፌሽናልስ። እንግዲህ የዚህ ጥያቄ መልስ ኦብቪየስሊ ፎልስ ይሆናል ማለት ነው። ለምንድነው ፎልስ የሆነው ካላችሁ ፊሎሶፊካል ዊዝደምን የቴክኒካል ስኪል ኦፍ ኤክስፐርት እና የፕሮፌሽናሎች ብሎ ስፔሲፊክ አድርጎ ነው እዚህ ጋር እየገለጸው ያለው ጥያቄው። ነገር ግን ፊሎሶፊካል ዊዝደም ትንሽ ሰፋ ያለ ዲፐር እና ሞር ጀነራል አንደርስታንዲንግ ኦፍ አልቲሜት ሪያሊቲ ነው። ስለዚህ የጥያቄው መልስ ፎልስ ይሆናል ማለት ነው። እነዚህ ዊዝደም ኦፍ ኤክስፐርት እና ቴክኒካል ስኪል የምንላቸው ቴክኒካል ኦር ፕራክቲካል ዊዝደም ይባላሉ። ፊሎሶፊካል ዊዝደምን አይገልጹም፣ የተወሰነ ስፔሲፊክ ያደርገዋል። ስለዚህ the answer is false. According to rationalism, senses alone cannot provide universal valid judgment that are consistent with one another. According to rationalism, senses alone cannot provide universal valid judgment that are consistent with one another. እንግዲህ ራሽናሊዝም ሞር ፎከስ የሚያደርገው ስለ ሪዝን ነው አይደል? ነገር ግን እዚህ ጋር
አኮርዲንግ ቱ ራሽናሊዝም ሴንስስ አሉን ካኖት ፕሮቫይድ ዩኒቨርስ። ስለዚህ ጥያቄውም እያለ ያለ ሴንስስ አሉን ካኖት ፕሮቫይድ ዩኒቨርሳል ቫሊድ ጀጅመንት ነው። ስለ ሴንስ የሚያወራ ኤምፒሪሲዝም ነው። ስለዚህ መጽሐፋችሁም ላይ ሞጁሉ ላይም እንደተቀመጠው አኮርዲንግ ቱ ራሽናሊዝም ሴንስስ አሉን ካኖት ፕሮቫይድ ዩኒቨርሳል ቫሊድ ጀጅመንት ነው። ዛት ኢዝ ትሩ። ኤክስፕላኔሽኑ አለላችሁ ስክሪኑ ላይ ያስቀምጥላችኋለሁ። questions that philosophy deal with seem to be questions that are contingent on specific time and setting። ይህንኛው እንግዲህ እንደምታዩት ፊሎሶፊ የሚያነሳቸው ጥያቄዎች ከስፔሲፊክ የሆነ ታይም እና ሴቲንግ እንዳላቸው ነው እያሳየ ያለው። ስለዚህ ፊሎሶፊ የሚያነሳቸው ጥያቄዎች ስፔሲፊክ የሆነ ታይም ወይም ሴቲንግ የላቸውም። ታይሙ ሊቀያየር ይችላል ዲፔንዲንግ ኦን ለምሳሌ ሂስቶሪካሊ ታይሙ ሊቀየር ይችላል ኦር ሰምቲንግ ሌላም ሊሆን ይችላል። ስለዚህ ጥያቄው ፎልስ ይሆናል ማለት ነው። ወደ ስድስተኛ ስንሄድ ዘ አርጊመንት ፍሮም ሳይንስ ኢዝ ኦልዌይስ ዲዳክቲቭ ይላል። ይሄ ፎልስ ነው። አሉ ለምሳሌ ኢንዳክቲቭ የሚሆኑ አርጊመንቶች አሉ ከሳይንስ የተወሰዱ ሆነው ለምሳሌ ሳይንቲፊክ ጀነራላይዜሽኖች አሉ፣ ሃይፖቴሲስ ቲዎሪስ እና ሌሎችም ስላሉ ፎልስ ይሆናል ማለት ነው። ሰባተኛ ሲምፕል ናን ኢንፈረንሻል ፓሴጅስ አር አንፕሮብለማቲክ ፓሴጅ ዛት ላክ ኤ ክሌም ዳት ኤኒቲንግ ኢዝ ቢንግ ፕሩቭድ ነው የሚለው። ይህንን ጥያቄ ለመስራት መጀመሪያ ናን ኢንፈረንሻል ፓሴጅ ምንድን ነው የሚለውን ማወቅ መቻል አለብን ማለት ነው። ናን ኢንፈረንሻል ፓሴጅ ማለት ቴክስት ዛት ዳዝ ኖት ኮንቴን አን አርጊመንት ኦር ኤ ክሌም ሰፖርትድ ባይ ዘ ፕሪሚስስ ነው። እንግዲህ ጥያቄውም ጋር የሚለው ምንድን ነው? እዚህ ጋር እንደምትመለከቱት አንፕሮብለማቲክ ፓሴጅስ ዛት ላክ ኤ ክሌም ዛት ኤኒቲንግ ኢዝ ቢንግ ፕሩቭድ። ላክ ኤ ክሌም ዛት ኤኒቲንግ ኢዝ ቢንግ ፕሩቭድ። ኤ ክሌም ዛት ኤኒቲንግ ኢዝ ቢንግ ፕሩቭድ የሚለው አርጊመንቱን ነው እዚህ ጋር ላክ ስለሚል ዘ አንሰር ኢዝ ትሩ ይሆናል ማለት ነው። ለምሳሌ ሲምፕል ናን ኢንፈረንሻል ፓሴጅ ከምንላቸው ውስጥ ዋርኒንጎች ሊኖሩ ይችላሉ፣ ሪፖርቶች ሊኖሩ ይችላሉ፣ ኢሉስትሬሽኖች እና የመሳሰሉት አሉ። ዘ አንሰር ኢዝ ትሩ። ስምንተኛ ቦዝ ቫሊድ ኤንድ ኢንቫሊድ አርጊመንትስ ኩድ ቢ አንሳውንድ ኤንድ ኮንቨርስሊ አንሳውንድ አርጊመንትስ ኩድ ቢ አይዘር ቫሊድ ኦር ኢንቫሊድ። እንግዲህ እንደምትመለከቱት ቦዝ ቫሊድ ኤንድ ኢንቫሊድ አርጊመንትስ ኩድ ቢ አንሳውንድ፣ ቫሊድም ኢንቫሊድም አርጊመንቶች አንሳውንድ መሆን ይችላሉ። ይሄ ትክክል ነው። ኤንድ ኮንቨርስሊ አንሳውንድ አርጊመንቶችም ደግሞ በአይዘር ቫሊድ ኦር ኢንቫሊድ መሆን ይችላሉ ነው የሚለው። ይህንኛውም ትሩ ነው ማለት ነው። ስለዚህ ሁለቱም እዚህ ጋር እንደምትመለከቱት ትሩ የሆኑ ስቴትመንቶች ናቸው። ስለዚህ ዘ አንሰር ኢዝ ትሩ ይሆናል ማለት ነው። ኤክስፕላኔሽን አለላችሁ፣ እሱን መመልከት ትችላላችሁ። ይሄ ቀለል ያለ ጥያቄ ስለሆነ ነው ያለፍኩት። ዘጠነኛ ፎርማል ሴንስ ኦፍ ፊሎሶፊ ኢንቮልቭስ ዱይንግ ፊሎሶፊ ኤንድ ዚስ ኢምፕላይዝ ዛት ሰምዋን ኢዝ ኮምፒተንት ቱ ክሪቲሳይዝ ኤንድ ሪፍሌክት ሰርተን ቪውስ ይላል። ይህንኛው ስለ ፊሎሶፊ በደንብ ትሩ ፎልሶች ላይ ከላይ ስንመለከት የቆየን እና ይህንም መመለስ ይከብዳችኋል ብዬ አላስብም። ለማንኛውም ዘ አንሰር ኢዝ ትሩ ኤንድ ኤክስፕላኔሽኑም አለላችሁ። አስረኛ ድሪንኪንግ የኮካ ኮላ ኢዝ ነሰሰሪ ኮንዲሽን ፎር ኩዌንቺንግ ዋንስ ትረስት ይላል። ይሄ ጥያቄ የሚያወራው ስለ ነሰሰሪ ኮንዲሽን እና ስለ ሰፊሽንት ኮንዲሽን ነው። እና ምንድነው የሚላችሁ ኮካ ኮላ መጠጣት የአንድን ሰው ጥማት ለማርካት ነሰሰሪ ኮንዲሽን ነው። ኩዌንች ማለት የሆነ ጠምቷችሁ እና ጠጥታችሁ ልክ ስትረኩ ያለው ስሜት ማለት ነው። ስለዚህ የግድ አንድ የጠማው ሰው በኮካ ኮላ ብቻ አይደለም ኩዌንች ሊያረግ ወይም ደግሞ ጥሙን ሊያረካ የሚችለው አይደል። ውሃ ጠጥታችሁም እኮ ጠምቷችሁ የጠማችሁን ነገር በውሃው ጥማችሁን ልታረኩ ትችላላችሁ፣ ወይም ደግሞ ጠምቷችሁ የጠማችሁን ነገር ልታስታግሱት ትችላላችሁ አይደል። ይሄ ጥያቄው እያለን ያለ ግን ኮካ ኮላ ነሰሰርሊ ኮንዲሽን ነው ለዛ ነገር፣ ለጠማችሁ ነገር በኮካ ኮላ ብቻ ነው ጥማችሁን ማርካት የምትችሉት ነው እያለ ያለ። ነገር ግን ኮካ ኮላ ሰፊሽንት ኮንዲሽን ነው። ውሃ ጠጥታችሁም ጥማችሁን ልታረኩ ትችላላችሁ፣ ወይም ሌላ ነገር ጠጥታችሁ ጥማችሁን ልታረኩ ትችላላችሁ ማለት ነው። ስለዚህ ዘ አንሰር ኢዝ ፎልስ ይሆናል ማለት ነው። 11ኛ ኢን ኢንዳክቲቭ አርጊመንት ዘ ፕሪሚስስ አር ክሌምድ ቱ ሰፖርት ዘ ኮንክሉዥን ዊዝ ስትሪክት ነሰሲቲ። ይህንኛው ቀጥታ የዲዳክቲቭ አርጊመንትን
ዴፊኒሽን ነው አምጥቶ ያስቀመጠልን። ዲዳክቲቭ አርጊውመንት ነው የሚገልጸው እዚህ ጋር የተቀመጠው ስቴትመንት ማለት ነው። ስለዚህ ዘ አንሰር ኢዝ ፎልስ ይሆናል። ምክንያቱም ኢንዳክቲቭ አርጊውመንት ነሰሰርሊ ፕሪሚሶች ነሰሰርሊ ኮንክሉዥኑን በስትሪክት በሆነ ነሰሲቲ ሰፖርት እንዲያደርጉ አይጠበቅም። 12ኛ ኢን ዲዳክቲቭ አርጊውመንት ኢት ኢዝ ኢንቴንድድ ዛት ዘ ኮንክሉዥን ኮንቴን ሞር ኢንፎርሜሽን ዛን ዘ ፕሪሚስስ። አሁንም የ12ኛው ጥያቄ የኢንዳክቲቭ አርጊውመንትን ዴፊኒሽን ነው ያስቀመጠው እንጂ ዲዳክቲቭ አርጊውመንት ኮንክሉዥኑ ከፕሪሚሶቹ የበለጠ ኢንፎርሜሽን አይዝም። ስለዚህ ፎልስ ይሆናል ማለት ነው። 13ኛ ዘ አክቹዋል ትሩዝ ቫሊዩ ኦፍ ስቴትመንት ዛት ሜክ አፕ አርጊውመንትስ ሃቭ ቨርቹዋሊ ኖ ሩል ኢን አርጊውመንትስ ኢቫሉዌሽን። እንደዚህ አይነት ጥያቄዎች ብዙ ጊዜ ሚድ ላይ አብዛኛው ዩኒቨርሲቲ ላይ ይጠየቃሉ። ምንድነው የሚለው የስቴትመንቶች ትሩዝ ቫሊዩ የአርጊውመንቱን ኢቫሉዌሽን ለመወሰን ምንም አይነት ሚና የለውም ነው የሚለው። እንደምትመለከቱት አርጊውመንትስ ኢቫሉዌሽን ነው የሚል ሁለት አይነት ነገር አለ እዚህ ጋር አርጊውመንት ኢቫሉዌሽን እና አርጊውመንት ቫሊዴሽን የሚለውን ለይታችሁ ማወቅ መቻል አለባችሁ። ስለዚህ አሁን እዚህ ጋር ይሄንን ጥያቄ ትሩ ለማድረግ ኖ ሩል ኢን አርጊውመንትስ ቫሊዴሽን ነው መሆን ያለበት። የስቴትመንቶች ትሩዝ ቫሊዩ አንድን አርጊውመንት ቫሊድ ነው ወይም ኢንቫሊድ ነው ለማለት ምንም አይነት ሚና የለውም ጀነራሊ ስንመለከተው። ነገር ግን የመጀመሪያው ትሩ ሆኖ ስላችሁ ፕሪሚሶቹ ትሩ ሆነው ኮንክሉዥኑ ፎልስ ሲሆን ኢንቫሊድ ነው ትላላችሁ። ነገር ግን ጀነራሊ ቫሊዲቲውን ለመወሰን ትሩዝ ቫሊዩ ምንም አይነት ሚና የለውም ማለት ነው። ነገር ግን አርጊውመንት ኢቫሉዌሽን የሚለው እዚህ ጋር ለምሳሌ ዲዳክቲቭ አርጊውመንት ከሆነ አይዘር ኢትስ ሳውንድ ኦር አንሳውንድ፣ ሳውንድ ነው ወይስ አንሳውንድ ነው የሚለውን ለመወሰን ይጠቅማችኋል። ኦር ደግሞ ኢንዳክቲቭ አርጊውመንት ከሆነ ደግሞ ዊክ ነው ወይም ስትሮንግ ነው የሚለውን የሚወስንላችሁ ትሩዝ ቫሊዩ ነው። ስለዚህ ኖ ሩል ኢን አርጊውመንትስ ኢቫሉዌሽን ስለሚል ፎልስ ይሆናል። ጥያቄያችሁ ላይ አርጊውመንትስ ቫሊዴሽን ብሎ ሊመጣ ስለሚችል ቼክ አድርጋችሁ እንደዚህ አይነት ጥያቄዎችን ስሩ። ብዙ ጊዜ ይደጋገማሉ። 14ኛ ሎጂክ ኢዝ ዘ ኢንስትሩመንት ኦፍ ፊሎሶፊ ዋይል ኦል ኤክስፐሪመንት ኢዝ ዘ ሜቶድ ኦፍ ሳይንስ ይላል። ይህንንም በደንብ ከላይ ነካክተ ነው የመጣ ነው ጥያቄ ነው። ሎጂክ ኢዝ ዘ ኢንስትሩመንት ኦፍ ፊሎሶፊ ይሄ ትሩ ነው። ዋይል ኦል ኤክስፐሪመንት አር ሜቶድ ኦፍ ሳይንስ። ያው ኤክስፐሪመንቶች ሜቶድ ኦፍ ሳይንስ ናቸው። ኦብዘርቬሽን ሊሆን ይችላል፣ ቴስቲንግ ሊሆን ይችላል፣ ወይም ደግሞ የተለያዩ ኢምፒሪካል የሆኑ ዳታዎችን ጋዘር ማድረግ ሊሆን ይችላል። ይህንን ሳይንስ የምንለው ስለዚህ እነዚህ በሙሉ ኤክስፐሪመንቶች ናቸው። ስለዚህ ኤክስፐሪመንት ኢዝ ኤ ሜቶድ ኦፍ ሳይንስ ኢትስ ትሩ ኤንድ ሎጂክ ኢዝ ዘ ኢንስትሩመንት ኦፍ ፊሎሶፊ ኢትስ ኦልሶ ትሩ ማለት ነው። ስለዚህ ዘ አንሰር ኢዝ ትሩ ይሆናል ማለት ነው። 15ኛ ምንድነው የሚለው ሜታፊዚክስ ኢዝ ዘ ብራንች ኦፍ ፊሎሶፊ ዛት ስተዲዝ ዘ ኔቸር ስኮፕ ሚኒንግ ኤንድ ፖሲቢሊቲ ኦፍ ኖሌጅ ነው የሚለው። ይህንኛው ዴፊኒሽን የኤፒስቲሞሎጂ ዴፊኒሽን ነው። ነገር ግን ሜታፊዚክስ ምንድን ነው የሚለው የሜታፊዚክስ ዴፊኒሽን ካላችሁ ሜታፊዚክስ ኢዝ ኤ ብራንች ዳት ስተዲዝ ዘ ፋንዳሜንታል ኤንድ ኔቸር ኦፍ ሪያሊቲ ኤንድ ኤግዚስተንስ ነው። ስለዚህ the answer is false ምክንያቱም የኤፒስቲሞሎጂ ዴፊኒሽን ነው ማለት ነው። 16ኛ empiricists are skeptical with regard to the possibility of priori knowledge። እንግዲህ እንደምትመለከቱት ኢምፔሪሲስት ማለት ስለ ኢምፔሪያሊዝም የሚያጠኑ ናቸው። ኢምፔሪያሊዝም ኤፒስቲሞሎጂ ላይ ያየ ነው ማለት ነው። ስለዚህ empiricists are skeptical with regard to the possibility of priori knowledge ነው የሚለው። ይህንኛው ትሩ ነው። ምክንያቱም ስለ ፕሪዮሪ ኒዮሎጂ የሚመለከተው ምንድነው? ራሽናሊዝም ነው አይደል? ራሽናሊዝም ነው። ስለዚህ ራሽናሊዝም ጋር ደግሞ እነዚህ ስኬፕቲካል ናቸው ማለት ብዙ አይስማሙም ማለት ነው ከራሽናሊስቶች ጋር። ስለዚህ the answer is true ምክንያቱም ራሽናሊስቶች ብዙ ጊዜ ስለ ኤክስፒሪየንስ እና ስለ ፕሪዮሪ ኖሌጅ ወይም ደግሞ ስለ ሪዝን ያተኩራሉ። ኢምፔሪያሊስቶች ደግሞ ስለ ሴንሰሪ ኤክስፒሪየንስ ወይም ደግሞ
ስለ ሴንስ ነው ብዙ ጊዜ ፎከስ የሚያደርጉት ማለት ነው። ስለዚህ ሁለቶቹ ኢምፔሪያሊስቶች እና ራሽናሊስቶች ስኬፕቲካል ናቸው። ሶ the answer is true ማለት ነው። 17ኛ the critical task of philosophy is providing a defensive answer to certain questions or problems ይላል። ይህ ከላይ ያየ ነው ጥያቄ ነው። ስለ ፊሎሶፊ ብዙ አይተናል እና እንደምትመለከቱት የሚለው ክሪቲካል የሆነ ታስኩ የፊሎሶፊ ክሪቲካል የሆነ ታስኩ ፕሮቫይድ ኤ ዲፌንሲቭ አንሰር። እንግዲህ መጀመሪያው ጥያቄ ላይ አይተናል። ዋና የፊሎሶፊ ታስክ አንሰር ፕሮቫይድ ማድረግ አይደለም ብለናል። ክሪቲካል ታስኩ የተለያዩ ኩዌሽኖችን ደግሞ የተለያዩ አሳፕሽኖችን ደግሞ ኢቫሉዌት ማድረግ አናላይዝ ማድረግ እንደዚህ ነው የክሪቲካል የሆነ የፊሎሶፊ ታስክ እንጂ አንሰሮችን ፕሮቫይድ ማድረግ አይደለም። ሶ ፎልስ ይሆናል ማለት ነው። 17ኛ ጥያቄያችን 18 an inferential claim is necessary to determine whether an argument is valid or invalid። ይሄንኛው ምንም የሚያጨቃጭቅ ነገር ራሱ የለውም ትሩ ነው። ምክንያቱም መጀመሪያውንም አንድ ቴክስት የተሰጣችሁ ቴክስት ወይም ደግሞ የተሰጣችሁ ስቴትመንት ኢንፈረንሻል ክሌም ሲኖረው ነው አይደል አርጊውመንት ነው ሊባል የሚችለው። ስለዚህ አርጊውመንት ነው ለመባል ኢንፈረንሻል ክሌም ካስፈለገ ደግሞ ያ አርጊውመንት ወይ ቫሊድ ነው ሊሆን የሚችል ወይ ኢንቫሊድ ነው ሊሆን የሚችል ማለት ነው። ስለዚህ ቫሊድ ወይም ኢንቫሊድ ለማለት ኢንፈረንሻል ክሌም ያስፈልጋል ነው የሚለው። ሲጀመር ኢንፈረንሻል ክሌሙ አርጊውመንት ለመሆን ራሱ ኢንፈረንሻል ክሌም ያስፈልጋል። ስለዚህ ትሩ ይሆናል ማለት ነው። 19ኛ in inductive arguments the conclusion is only confirmed not supported by the premise ይላል። እንደምታዩት not supported by the premise ነው የሚል ግን በፕሪሚሱ ሰፖርት ይደረጋል ነገር ግን ነሰሰርሊ አይደለም ማለት ነው። በፕሮባቢሊቲ ነው። ስትሪንግዙ ዊክ ሊሆን ይችላል ኦር ስትሮንግ ሊሆን ይችላል። በፕሮባቢሊቲ ነው ሰፖርት የሚደረገው እንጂ ጀነራሊ ኖት ሰፖርትድ ባይ ዘ ፕሪሚስ ብለን መወሰን አንችልም። ሶ ፎልስ። 20ኛ ኦንቶሎጂ ኢዝ ዘ ስተዲ ኦፍ ዘ ኦሪጂን ኤንድ ዲቨሎፕመንት ኦፍ ዘ ዩኒቨርስ ይላል። ኦንቶሎጂ የሜታፊዚክስ አንዱ ክፍል ነው። ነገር ግን ስለ ኦሪጂን ኤንድ ዲቨሎፕመንት ኦፍ ዘ ዩኒቨርስ አያጠናም። ስለዚህ የሚያጠናው ኮስሞሎጂ ነው። ኦንቶሎጂ የሚያጠናው ስለ ኤግዚስተንስ እና ስለ ሪያሊቲ ነው ማለት ነው። የዛሬው ቪዲዮአችን ይህን ይመስል ነበር። አይ ሆፕ ይሄ ቪዲዮ እንደሚጠቅማችሁ። በሌላ ቪዲዮ እንድንገናኝ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉት። እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይ ማስቀመጥ ትችላላችሁ። ጥያቄ ካላችሁም ኮመንት ላይ ማስቀመጥ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።